ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። ምንድነው እየተካሄደ ያለው? ምንድነው ይሄን ጉዳይ ወደ መስመር ለማስያዝ ጊዜ እየተወሰደ ያለው? አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ሙዚቃውን ያወጣው ለሟች ባለቤቱ ለቀነኒ አዱኛ ነው። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። አሁን በተሰማ የጥንቃቄ መረጃ የቤት ኪራይ በካሽ መክፈልም ሆነ መቀበል ያስቀጣል ተብሏል። ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን ሁላችሁም እንድታውቁ ፈልጋለሁ። ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛልኝ። ለዛሬም ወቅታዊ ሰሞነኛ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። ወደ ቪዲዮ ከማለፋችን በፊት ግን ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ እያደረጋችሁ እያበረታታችሁኝ ያላችሁ የኔ ቤተሰቦች ከልብ አድርጌ አመሰግናችኋለሁ። አሁንም ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ የኔ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱኝ። የመጀመሪያ ቪዲዮ የሚሆነው እንግዲህ አከራዮች ተጠንቀቁ፣ አዲስ ህግ ወጥቷል፣ እንዳትቀጡ ይለናል ዜናው። እስቲ ምን አይነት ህግ ወጥቶ ነው? ቪዲዮውን ተከታትለን ተመልሰን እንገናኛለን። ቪዲዮንም ላይክ አድርጎ መጀመር እንዳይረሳ። ወደ መጀመሪያ ቪዲዮ እንለፍ። አሁን በተሰማ የጥንቃቄ መረጃ የቤት ኪራይ በካሽ መክፈልም ሆነ መቀበል ያስቀጣል ተብሏል። አከራዩ ተጠንቀቁ። በአከራይ ተከራይ ውል በዚህ ሰዓት የተከለከሉ 7 ወሳኝ ነጥቦች ይፋ ተደርገዋል። ይህም ያለ ውል ማከራየት፣ ያለ አግባብ ዋጋ መጨመር፣ በካሽ መክፈልና መቀበል አይቻልም የተባለ ሲሆን የሚቻለው በባንክ ቤት ብቻ ነው። ከዚህ በተጨማሪም የውል ዘመን ሳያልቅ ማስወጣት፣ ያለ ማስጠንቀቂያ ውል ማቋረጥ፣ ከልክ በላይ ቅድመ ክፍያ መጠየቅ እንዲሁም አዲስ ቤት ዘግቶ ማስቀመጥ በጥብቅም ተከልክሏል ሲል የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ነው ያስታወቀው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አሳውቁኝ። ሌላው ደግሞ በስፋት ሲዘዋወር የነበረ አንድ ቪዲዮ አለ። እሱም እንግዲህ ወንድማችን ለየት ያለ ሐሳብን ይዞ መጥቷል። ኮሜዲያን እሸቱ መለሰ ቢሞት ተጠያቂዎቹ የዋልድባ አባቶች ናቸው ይለናል። ከምን አንጻር አይቶት ነው ይሄንን ያለው? ቪዲዮ እንከታተልና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን ሁላችሁም እንድታውቁ ፈልጋለሁ። የመጣች ስለሆነች እሸቱንም ይዘው ትሞታለች። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። እሺ ቪዲዮ እንደተመለከታችሁት ነው። ኮሜዲያን እሸቱ የሰራውን ቪዲዮ ካላወረደ ህዝቡንም ይቅርታ ካልጠየቀ መቋሚያ ዘቅዝቀን ስዕል አውጥተን እንረግመዋለን ብለው ሲናገሩ ሰምታችኋል። እኛውን አሉ የሚባሉ የበቁ ናቸው ድንጋይ ተንተርሰው ጤዛ ልሰው ቋርፍ በልተው ዳዋ ጥሰው የሚባሉ አባቶች የተማሩት እርግማን ነው። አይገርምም? በጌታ በኢየሱስ እኛ ላይ እኮ እርግማን ቃል ሳይወጣ ወይም ደግሞ ሳይደገምብን ቀርቶ አይደለም በህይወት የቆም ነው። ደሙ ስለሚሸፍነን ነው። ክብር ለኢየሱስ ይሁን። ኮሜዲያን እሸቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ መልካም ነገር መዋጮችን በተመለከተ ብዙ ነገር ሰርቷል። አሁን ላይ ግን አንድ ጥፋት አንድ ስህተት ሰራ ተብሎ አባቶች ወጥተው ይህንን ወንድም ከማቅናት ይልቅ ከመመለስ ይልቅ አይዞ የትክክል አይደለም ብለው አቅጣጫ ከመስጠት ይልቅ እረግመዋለን ይሞታል ብለው የሟርት ቃል ሲናገሩ ኧረ በኢየሱስ ስም በጌታ በኢየሱስ ስም አይዞ ወንድማችን እሸቱ፣ ሃይማኖት መጨረሻው እንዲህ ነው። ስላንተ በራስ ቅል ኮረብታ ላይ ደሙን ያፈሰሰ ስጋውን የቆረሰ እንደ ጀንዲር የተወጠረ የሚወድ የሚያፈቅር ንጉሥ አለ። ስለዚህ ሃይማኖተኝነቱን አክራሪነቱን ትተ ላንተ የሞተልን ክርስቶስን የግል አዳኝ አርገ እንድትቀበል መልእክቴን አስተላልፋለሁ። ቢገባክ እቺ ሰዓት እቺ ጊዜ እግዚአብሔር ወደ ልጅ ወደ ክርስቶስ እንድትመለስበት አንተን እያነቃህ ነው። ስለዚህ ይሄ ቪዲዮ ለእሸቱ እንዲደርስ ወደ አዳኙ ወደ ክርስቶስ ዞር እንዲል ለሱ ብቻ ሕያው ሆኖ እንዲኖርለት ደሙን ያፈሰሰለትን ክርስቶስን የግል አዳኙ አርጎ እንዲቀበል መልእክቴን አስተላልፋለሁ። በጌታ በኢየሱስ ስም እርግማናችሁ፣ ሟርታችሁ፣ ድግምታችሁ በክርስቶስ ኢየሱስ ደም የፈረሰ ይሁን። ክብር ለኢየሱስ ይሁን። ሌላው ደግሞ በስፋት ሲዘዋወር ብዙዎችን ሲያነጋግር የነበረ አንድ ቪዲዮ አለ።
እሱም እንግዲህ አትሌት ኃይሌ ገብረስላሴ የፕሮፐርቲ ታክስ ጉዳይ አሳሳቢ ነው እኔን ከብዶኛል ሲል የተናገረው ንግግር ነበረ። ብዙዎችን ሲያነጋግር ሲያወያይ ሰምተናል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። ሐሳብ አስተያየት ካላችሁ እናንተ ማስቀምጡልኝ። ወደ ቪዲዮ እንለፍ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመስ በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ የወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግደው ሰውዬ ምን መሰለህ ይላል። ሌላው ደግሞ ብዙዎችን ያሳዘነ አንድ ቪዲዮ ሲዘዋወር ነበረ። የአርቲስት መሐሙድ አህመድ ባለቤት ማረፋቸውን የሚያመላክቱ ቪዲዮዎች ሲዘዋወሩ አይተናል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። የተወዳጁ አርቲስት መሐሙድ አህመድ የቀድሞ ባለቤትና የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚች ዓለም በሞት ማረፋቸው ሰምቷል። ለአርቲስት መሐሙድ አህመድና ለወይዘሮ ፀሐይ ቤተሰቦች፣ ወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ነፍስ ይማር። ሌላው ደግሞ እህታችን አንዷለም ጎሳ ያወጣው ዘፈን ለሟች ባለቤቱ ለቀነኒ አዱኛ ነው ትለናለች። ስላወጣውም ዘፈን የተወሰነ ነገር ትነግረናለች። እስቲ እሱም ቪዲዮ ተከታተልን ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ሙዚቃውን ያወጣው ለሟች ባለቤቱ ለቀነኒ አዱኛ ነው። መታሰቢያነቱ ነገን አቅደን ለነበረውና ዛሬያችንን ላጣናው ለባለቤቴ ይሁንልኝ ሲል አርቲስት አንዷለም ጎሳ ዋይ ጅሬኛኮ የተሰኘውን ሙዚቃውን እንግዲህ ለህዝብ ለአድማጮች ይፋ አድርጓል። ታዲያ በሙዚቃው ውስጥ መንገዱ ረጅም ቢሆንም ሰዎች የሚሉትን ስመጣ እነግርሻለሁ የሚል ሐሳብም ተካቶበታል። ሙዚቃው በዚህ ሰዓት በአርቲስት አንዷለም ጎሳ በዩቲዩብ ቻናል ተለቋል። ያዳመጣችሁ ሰዎች ስለ ሙዚቃው ምን ተሰማችሁ? ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን እንግዲህ በኮሜንት ሳጥን ላይ አስቀምጡልኝ። ሌላው ደግሞ ፌሚኒስት ጆርዲ ስለ አንዷለም ጎሳ የራሷን ሐሳብ አስተያየት ሰጥታ ብዙዎችን ስታነጋግር ስታወያይ ነበረ። ቪዲዮ ምን ይመስላል ይዤላችሁ መጥቻለሁ። እናንተም ሐሳብ አስተያየት ካላችሁ ኮሜንት ላይ አጋሩኝ። ወደ ቪዲዮ እንለፍ። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን
መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት። አንዱዓለምን የለቀቁት። አንዱዓለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዱዓለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዱዓለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ፣ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዱዓለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂም ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዱዓለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? በቤት ውስጥ ተቀምጠው ቤታቸውን ስለሚያስተዳድሩ እማወራ ስለሆኑ ሴቶች ጆርዲ የተወሰነ ነገርን ትለናለች። ወጥተው ከሚሰሩ ሴቶች በበለጠ ዋጋ የሚከፍሉት ቤታቸውን የሚያስተዳድሩ የቤት እመቤት የሆኑ ሴቶች ናቸው ትለናለች። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ጻፉልኝ። ወደ ቪዲዮ እንለፍ። የቤት እመቤት የሚሆኑ ሴቶች የሚያበረክቱት አስተዋጽኦ ከዶክተር ከኢንጂነር ከምን ይበልጣል። እንዴት ታራክሱታላችሁ ብላችሁ የምትጠይቁን ሰዎች ልክ ናችሁ። ሴት ልጅ ቤት ውስጥ የምትሰራው ስራ፣ ልጆቿን የምታሳድገው የቤት እመቤትነት የማህበረሰብ ጀርባ አጥንት ነው። በጣም አስፈላጊ የሆነ ስራ ነው። በጣም አንገብጋቢ የሆነ ስራ ነው። ታዲያ ለምንድን ነው እንደ ዶክተሮች የማይከፈላት? እንደ ኢንጂነሮች የማይከፈላት? እድሜዋ ሲገፋም የጡረታ ክፍያ የለውም። ለምንድን ነው ፕሮፌሽን የማናደርገው የቤት እመቤትነት? እንደውም ስራ አለሽ ወይ ስትባል የቤት እመቤት ምን ብላ ነው የምትመልሰው? አይ ስራ የለኝም የቤት እመቤት ነኝ ብላ ነው የምትመልሰው። ግን የቤት እመቤትነት ራሱ ስራ ነው፣ ፕሮፌሽን ነው። ለምንድን ነው የቤት እመቤቶች የስራ ልምድ የሌላቸው? የቤት እመቤትነት አድሚኒስትሬቲቭ ወርክ ነው። ምሳሌ ለ15 ዓመት ስራዋን አቋርጣ ልጆቿን ያሳደገች የቤት እመቤት ልክ ስትወጣ የ15 ዓመት የአድሚኒስትሬቲቭ ወርክ የስራ ልምድ ሊኖራት ይገባል በመንግስት እውቅና። እኔ ጆርዲ ላይ ቪዲዮ ባልሰራ በጣም ደስ ይለኛል። ማለት አይ ኖ ኦብሰሽን ሊመስል ይችላል ምናምን እሷ ተንጠልጥለን ምናምን ለምፈምስ ምናምን፣ ግን ኢትስ እኔ ኖርማሊ እሷም ሆነች ሌሎች ሰዎች ኦሬዲ ወጥተው ለሚያወሩት ነገር እንደ ሀሳብ መሞገት ፐርሰናሊ ደስ ይለኛል። የሚጠቅመንም እሱ ስለሆነ ማለት ነው። ሶ ይሄኛው ሀሳብ የማያስኬድበትን ምክንያቶች ነው እዚህ ጋር ላወራ የመጣሁት ዛሬ። ሶ ሴት ልጅ ቤት ውስጥ ለምትሰራው ስራ ክፍያ ያስፈልጋታል፣ መንግስት ሊከፍላት ይችላል ምናምን የሚለውን ሀሳብ በጣም መዘዋወር ጀምሯል። ብዙ ሴቶች ኢንታይትልድ እየሆኑ ነው። እንዲህ ማለት እንደ ምናምን አይነት ነገር እያሉ ነውና
ይሄኛው ቪዲዮ ላይ ደግሞ ስፔሲፊክሊ ምን አለች? እንደ ዶክተርና ኢንጂነር ለምንድን ነው የማይከፈላት አለች አይደለ? እንደ ዶክተርና እንደ ኢንጂነር የማይከፈላት አገልግሎቷ ለቤቷ ለትዳሯ ነው እንጂ ለፐብሊኩ አይደለም። ትዳር ማለት ፕራይቬት ኮንትራክት ነው። መንግስት ፕራይቬትሊ ለተፈጠሩ ኮንትራክቶች ሲከፍል አይተንም ሰምተንም አናውቅም። አይደለም ትዳር፣ የልማት ስራ ድርጅቶች ራሳቸው ነው የሚያስተዳድሩት። የግል ድርጅቶች እዛ ጋር ወጥተው እንዳልሹ ለሌሎች ደሞዝ የሚከፍሉት ራሱ ጀነሬት የሚያደርጉት ኢንካም ስላለ በዛ ነው የሚደጋገፉት ማለት ነው። ትዳር ውስጥ ሲሆን የቤት እመቤትነትም ኖርማሊ ክፍያው ሊሆን የሚችለው በዛ ሃውስሆልድ ውስጥ ማለት ነው። ገንዘብ ጀነሬት ስለማይደረግ ኢንካይንድ ነው ክፍያዋ ማለት ነው። ይሄ ማለት ፍቅር፣ መተሳሰብ፣ ኢቨን ልጆችን አሳድጎ ለቁም ነገር ማብቃት ራሱ እሱም አንድ ክፍያ ነውና አንዳንዴ ያለ ቦታው የሆነን ነገር ዝም ብላችሁ ስታመጡ ማለት ነው ከኢምፓወርመንቱ በላይ ዳሜጅን ማሰብ አለባችሁ። ማለት መንግስት ይክፈላት አልሽ። እንግዲህ የምንኖረው ሰርድ ወርልድ ካንትሪ ላይ ነው ጋይስ ማይንድ ዩ። መንግስት እስቲ ስንት ይክፈላት? 5000 10000 ጌታ ምትሆነ የሚከፍላት? ቆይ አንድ ያልተረዳችሁትን ነገር ልንገራችሁ። እንደዚህ አይነት ነገር የሚያስኬድ የሚመስላችሁ ሴቶች ማለት ነው መንግስት ለእያንዳንዷ ቤት መቤት መክፈል ቢጀምር ማለት ነው ታክሴሽን ጣሪያ ላይ ነው የሚወጣው ማለት ነው። ያኔ አይደለም እሷ ባሏ ይሄ ወጥቶ በትክክል ጥሩ ስራ ያለው ጥሩ ገቢ ያለው ያልሽ ሰው ራሱ ማለት ነው የሚያመጣው ገንዘብ በቂ አይሆንምና አንዳንዴ አንሪያሊስቲክ የሆነ ነገር አትስሩ። አይ ነው እናንተ ትዳር ፈረሰ ቆመ ጉዳያችሁ አይደለም። ከስር ባሪያ ነሽ ተበዘበሽ ምናምን እያልሽ ትዳር ማፍረስ ምንም ማፈሩ ስለሆናችሁ በዚህ አይነት እንግዲህ አገር ቢፈርስም ጉዳያችሁ አይደለም ማለት ነው። እና በጣም ነው የሚያስቀው። ይሄ መፍትሄ መሆን አይችልም። ሌላ ነገር ሲቀጥል ትዳር ማለት ብቸኛው የሰው ልጅ ሰውነቱን ኦሬዲ ተላብሶ የሚኖርበት ተቋም ነው አይደለም? ምክንያቱም በመዋደድ በመተሳሰብ ምናምን ኦሬዲ አንዱ ለአንዱ የውዴታ ሪስፖንሲቢሊቲውን የሚወጣበት ተቋም ነው። ይሄንንም ውስጥ ገንዘብ ጨምራችሁ ቆይ ምን አይነት ነገር እንዲፈጠር ነው ያሰባችሁት? ማለት አንዳንዴ ይውላችሁ ፍቅር፣ ቤተሰብ፣ ልጅ ማሳደግ ምናምን ላይ ፕራይስ ታግ የምትለጥፉ ከሆነ ማለት ነው ሴቷን ኢምፓወር ማድረጉን ብቻ ሳይሆን ማየት አለባችሁ ነገ ከዛ የሆነች ሴት ትመጣና ምን ትላለች? ይሄ ነገር ደሞዝ ከተጨመረልኝ ስራ አልሰራም ማለት ትጀምራለች። ወይም ደግሞ ወንዱም ደግሞ ይነሳና ምንድነው ብልሽን ተቀላሽ የምትተኙ ተነሽ እንጂ እየተከፈለሽ አይደል እንደሚሰሪው እኔ በውጭ በኩል ኃላፊነቴን የተወጣው ነው ምናምን ያለ ትዳሩ ማለት ነው 2 ቀን አይቆይም ነው የምላችሁና ይሄ የፍቺ ሬት በጣም እንዲፋጠን የምትፈልጉበት ዲግሪ ነው የሚያሳየው እንጂ ይሄ ምንም መፍትሄ ሊሆን አይችልም ማለት ነው። እና ባካችሁ ይሄ የቤተሰብን ቅርጽ ማለት ነው ይሄ ድምጥማጡን ለማጥፋት የምትሄዱበትን ርቀት አስተውሉና እስቲ ተነጋገሩ። ማለት የምር ሴትን ልጅ ኢምፓወር ማድረግ ከሆነ ሐሳብሽ ማለት ነው ጆርዲ ምናልባት ፓሲቭ ኢንካም እንዴት ጀነሬት እንደሚደረግ የተማርሽ ስለሆንሽ እሱን እኛም እናግዝሻለን። እሱን ማሳየት ወይም ደግሞ እንዳልሽው 15 ዓመት ሙሉ አድሚኒስትሬቲቭ ወርክ የሰራችሁ ለሱ ልምድ ይሰጣት ምናምን ከምትይ 15 ዓመት ሙሉ የሰራችበትን ጥሩ የሆነችበትን ሙያ ወጣ ወደ ገንዘብ እንዴት መቀየር እንደምትችል ማስተማር ያንን ነገር እንዲመቻች ማድረግ ምናምን በጣም ሰውኛ ነው። እኔ ሴት ልጅ ተጨቁናት ትዋል ትዳር ምናምን የሚል ሐሳብ የለኝም። ግን እንደዚህ አየር ላይ ቀረ መፍትሄ ግን እንደ መፍትሄ ያመጣችሁ ኦሬዲ ኢምፕሊመንት ሊደረግበት የማይችልበት ግራውንድ ላይ ያመጣችሁ ሴቶችን ኮንፊውዝ አታርጓቸው። በቃ ደስ ብሏቸው የሚሰሩ ሰዎች አሉ አይደል? በቃ ይስሩ። አሁን እኮ ካልተከፈለሽ ባርነት ነው ስትያት እኮ ሴት ልጅ ትዳር ማለት ልክ እሷም ኦሬዲ በተለየ መልኩ ቤኔፊት ሊያረጋትና ይሄ ቢዝነስ ኦሬዲ የምትሰራበት ተቋም እንጂ ይሄ የፍቅር ተቋም ሰዎች እንደ ሰው ተዋልደው ሰዋዊ አስፔክታቸውን ታይቶ የሚያልፉበት አይነት ቦታ ሆኖ እንዲያልፍለት ያረጋቸው አይደለምና ምን ሆናችሁ ነው? እስቲ ማለት ይሄንን እኔ ሳስቼ ከሆነ እስቲ አርሙ። እውነት በቃ አርሙ። እኔ አም ኦፕን እንዳልኳችሁ ላስት ታይምም ኦፕን ነበርኩኝ። አሁንም አም ኦፕን ሌሚ ነው። ለማንኛውም ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ እና ይሄ አንዳንድ የሷ አሽቃባጮች መታችሁ ልክ ናት እውነቷን ነው ምናምን ሳይሆን እስቲ በትክክል ሐሳባችሁን ቁጭ አድርጉና የሚያስኬድበትን መንገድ ሁሌ ወጥተን ጸብ ሳይሆን እስቲ ወደ መፍትሄ የምር የሚያመጣ ከሆነ በእውነት ነው አም ኦፕን ለመቀበል። ተመፋ መልካም ቀን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ አዳዲስ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ እስከምመጣ ድረስ ሰላም ሁኑ።